ዩቲዩብ ለመጀመር እነኚህ ሁለት መሰረታዊ ነገሮች እጅግ ወሳኝ ናቸው። እነኚህ ማለት ዩቲዩቦችን በጣም አክቲቭ ከሚያደርጉና ሰዎች አንድ ጊዜ ዩቲዩብ ለመጀመር ከመቶና ከሁለት መቶ በላይ የሚሞክሩት ነገር ነው። ይህ ማለት እኔ በራሴ ህይወት ከ20 እና ከ30 ጊዜ በላይ ዩቲዩብን ለመጀመር ብዙ ጥረት አድርጌያለሁ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ለማየት ይሄን ቤት ሰብስክራይብ በማድረግ ላይክ በማድረግ እና ራሳችሁን አስተያየት እንድታስቀምጡ በፍቅር እጋብዛለሁ። ምክንያቱም ይሄኛው ሚዲያ አዲስም ስለሆነ ከዚህ በፊት ዩቲዩብ ላይ ብዙም ቪዲዮም የለንም፣ ቪዲዮም አልሰራም። ይሄ ሁለተኛ ቪዲዮ ሲሆን እጅግ ያው ብዙም እይታም እያገኝም አይደለም። ስለዚህ በተቻላችሁ መጠን ሰብስክራይብ ብታደርጉ እንደ ኢትዮጵያዊነት ራሳችን ተጋግዘን ራሳችን ደረጃ ከፍ እንድታደርጉ በፍቅር እጋብዛለሁ። ከመጀመራችሁ በፊት ይሄን አንድ ጊዜ ብቻ ሰብስክራይብ ብቻ እንድታደርጉ በፍቅር እጋብዛለሁ። ዩቲዩብን ለመጀመር እጅግ በጣም ፈታኝ ነው እና እሱን ለመጀመር ሁለት ጊዜ መሞከር በቂ ነው። አንደኛ ራሳችሁን ባስቀመጣችሁት ቦታ ቼክ የማድረግና ሁለተኛ ራሳችሁን ብቁ ነኝ ብላችሁ ማሰብ ብቻ ነው ዩቲዩብን አክቲቭ እንድታደርጉ የሚያደርገው። ብዙ እይታ አላገኘም፣ ብዙ ሰው ላይክ አላደረገም፣ ብዙ ሰው አልወደደም ብላችሁ የሆነ ጊዜ ላይ ችግር የምትፈጥሩት ከሆነ ዩቲዩብ ራሱ ለእናንተ ፈተና ነው የሚሆነው። ዩቲዩብን ለመጀመር እኔ ከወራታት በፊት አቅጃለሁ፣ ከዘመናት በፊት ፕላን አድርጌያለሁ። ነገር ግን አንድ ጊዜ አላሳካውም። ይሄ ማለት ያኔ አላሳካውም ማለት ዛሬ አላሳካም አይደለም። እሱ ባለፈው የነበረኝ ጊዜ ያ ጊዜ የእሱ ጊዜ አልነበረምና ዛሬ እንደ መልካም አጋጣሚ ስለሆነ ልጀምር ችያለሁ። ምክንያቱም አሁንም ብዙ ፎሎወር ወይም ሰብስክራይብ አግኝቼ አይደለም፣ ምንም በሌለ ሰብስክራይብ ምንም በሌለ ላይክ ነው ቪዲዮ አሁንም እየሰራ ያለው። ነገር ግን ይሄ ቪዲዮ እየተሰራ ያለው ሰብስክራይብ ወይም የሆነ ነገር ለማግኘት ጥረት ተደርጎ አይደለም። የግድ በቃ መጀመር ስላለበት እኔም ጀምራለሁ ብዬ ራሴን ስላሳመንኩ የግዴታ ስለመሆን ነው። ምክንያቱም ያሰቡን ሰዎች ማሳካት ለራሳቸው ስለሆነ እኔ ያሰብኩትን ባሳካ ነገ የምፈጠረው ነገር ስለማይታወቅ ዩቲዩብም ደግሞ የተለያየ ነገሮች አፕሎድ ያደረገ ስለሆነ መልካም ጊዜ ስመጣ ሁላችንም ደግሞ በጥሩ ቦታ ልንገናኝ እንችላለን ከሚል ሀሳብ ዩቲዩባችን እጅግ በጣም ላይክ አያገኝም፣ ፎሎወር የለውም፣ ማሰብ ወይም መጨነቅ ለስራችን ላይ ስራችን የሚያቀላጥፍ ለስራው ብቁ የሚያደርገን ሰዎች ላይክ በሚያደርጉት ራሳችን በቃ በስራው ቦታ ላይ ብቁ ሆነን ስለምንገናኝ ብቻ ነው እንጂ ራሳችን ሰዎች ላይክ አላደረጉም፣ አልወደዱም። ለምን እኛ ሰዎች ካላየ እኛ የምንለፋው ለምንድን ነው? የምንቸገረው ለምንድን ነው ብለን በራሳችን ላይ ስንፍና የምናወጅ ከሆን ሁሌም እንደዚህ እንደ ስንፍና ሰንፈን መቅረት ነው እንጂ ምንም አይነት በራሳችን ህይወት ላይ የምናመጣው ለውጥ የለም። ነገር ግን ሁሌም ራሳችሁን ዝግጁ አድርጋችሁ ስታቀርቡ ዝግጁነታችሁን ሌላ ሰው ላይክ ያደርጋል፣ ይወዳል። እኔ በራሴ ያየሁት ብዙ ሰዎች በራሴ በምሰራ ስራ ላይ ጥረት ሲያደርግ ስራዬ ሲሳካ የጥረቴ ውጤት ሲያገኝ ነው ሰዎች የሚወዱኝ። ነገር ግን ጥረት አድርጌ አውርቼ ጓደኛዬን ጋብዤ እንዲያ ነው እንዲህ ነው ብዬ ምንም አይነት ነገር ላይ ቢሆን ሰዎች ላይክ አያደርጉም። ቦድ እንደዚህ አያደርግም። ዝም ብሎ በቃ ይሁን አይነት ነገር ነው እንጂ እኔ ስለምከፍለው ዋጋ ጠንቅቄ የማውቀው ራሴ ስለሆንኩ ለምከፍለው ነገር ደግሞ ዝግጁ ሆኜ መቅረብ አለብኝ። ከመቶና ከሁለት መቶ በላይ መሆን ይችላል። ዩቲዩብን ለመጀመሪያ ያሰብኩት ሰዓታትን ይወስዳል። እንዴት ነው መሆን ያለበት? እንዴት ነው ማድረግ ያለብኝ ብዬ ብዙ ይጨነቃል። ነገር ግን አንዳንድ ሰዎች ቀለል አድርገው ይጀምራሉ። እኛ ሀገር ግን ለአበሻ እንደ ኢትዮጵያዊነት ብዙ ችግሮችን ስላሉ የችግሮችን መጠን እንደዚህ ነው ብዬ ባላብራራ ብዙ ነገሮች ችግር ይፈጥሩናል። የምንቀርጸው ካሜራ ስልካችን ካሜራ ደግሞ ይሄን አይል ጥራት ላይኖረው ይችላል። ስለ ጥራት እንቸገራለን። ስለምናደርገው ስለ ኤዲቲንጉ ስለምኑ ሁሉንም ነገር ስናስብ አንድ ላይ ሲመጣ ዋጋ ያስከፍለናል ወይም ተስፋ ያስቆርጠናል። ነገር ግን ዋነኛው ነገር እነኚህ ሁለቱን ነገር ማስተካከል መቻል አለብን። አንደኛ ተነሳሽነት፣ ሁለተኛ ራሳችሁን ማዘጋጀት። ተነሳሽነት ካለ
የማይደረስ ነገር የለም። ዝግጁነት ካለ ደግሞ የማይወጣ ተራራ የለም። ዝግጁ ስትሆኑ ሁሌም ብቁ ናቸው ለስራ። ተነሳሽነት ካለ ሁሌም አደፉ። ሁሌም ደግሞ እንደዚህ ነው ብላችሁ ተስፋ ትሆኑ። ብዙ ስራ ደግሞ በተለያየ ስራዎች ነገር ላይ አይቻለሁ። በራሴ ህይወት በጣም ጥረን አይቻለሁ ሳይሳካ ሲቀር። ብዙ አመታትን አስቆጥረን ደግሞ ሳይሳካ ሲቀር ውድቅ ሲሆንም አይተናል። ነገር ግን ያ ጊዜ ውድቅ ለኛ የሆነው እኛ ሰንፈን አይደለም፣ ስራው ለኛ ስላልተባለ ነው። ያ ማለት ስራው ለኛ አልተባለም ማለት እኛ ለስራው ብቁ አይደለንም ማለት አይደለም። ስራው ደግሞ አንዳንዴ የምፈልገው ነገር አለ፣ አንዳንድ ደግሞ ሰዎች በስራ ላይ የሚጋብዙ ቦታዎች አሉ። አቅማችን ደግሞ የሚጋብዘው ቦታ አለ፣ አቅማችን ደግሞ የሚከለክለን ቦታ አለ። ያ ቦታ ላይ አቅም የማይፈቅደው ቦታ ላይ ሞክረን አቅም እስከምናገኝ ያን ስራ ለተወሰነ ጊዜ ማራዘም ነው እንጂ ስራውን አልቻልንም ብለን ቁጭ ማድረግ ራሳችን የደከምነውን ድካም ዋጋ አልበኝነት መስጠት ነው። የለፋነው ነገር ዋጋ ካልሰጠነው በስተቀር ራሱ ዋጋ ሊሰጠን አይችልም። እኛ የምንጥረው ነገር እኛ ዛሬ ላይ የምንደክመው ነገር ነገ ለኛ የተሻለ ነገር ያመጣል ብለን አስበን ነው እንጂ ዛሬ ደክመን ዛሬ በቃ ደክመን አልፏል ይሄ ያለፈ ነገር ስለሆነ ነገ እኛን አይጠቅምም ብለን ካሰብን ዛሬ ላይ ለፈነው ነገ ማይጠቅምን ከሆነ ለነገ ማይሻገር ከሆነ መልፋት ምን አስፈለገ? መተው ነው እንጂ። ስለዚህ እኛ የምንጀምረው ነገር የምናደርገው ነገር ነገ ላይ ራሳችን የሆነ ራሱ የሆነ አስተዋጽኦ መፍጠር ካልቻለ በስተቀር የኛ ልፋት ሁሌም ከንቱ ስለመሆን እንደዚህ አይነት ነገሮች ላይ ራሳችንን ዝግጁ አድርገን ማቅረብ፣ ስለ ሰው መጨነቅ፣ ስለ ላይክ መጨነቅ፣ ስለ ፎሎወር፣ ስለ ሳብስክራይብ፣ ስለ እንደዚህ አስቴቶች መጨነቅ ብዙ ዋጋ የሚያስከፍል ስለሆነ ደግሞ በኢትዮጵያዊነት እንደዚህ አይነት ነገሮች ብዙ ይስተውላሉ። በጣም በቃ ራሳችን ሰው ምን ይለናል፣ እንደዚህ ለፍቼ ምን ያደርጋል፣ በሰው ተራ ላይ ወጥቼ ሰዎችን አስጨንቀ ስለ ካሜራ እንትን ብዬ ስለ ቤተሰብ፣ ስለ ስቱዲዮ፣ ስለ ተለያየ ነገሮች፣ ስለ ብዙ ዝግጅቶችን አድርጌ እንደዚህ ሆነው አይሆንም አይነት ነገሮች ራሳችሁን የምትገሉትን ነገር ማቆምና ማቆም ትልቁ ነገር በቃ ወይም አቁማችሁ ራሳችሁን ነገር መጀመር ወይም ደፍራችሁ መግባት ምንም አይነት ችግር አይፈጥርም። ደፍሮ መግባት ምንም አይነት ችግር አይፈጥርም። ወይ ይሳካል ወይ ስትታገሉ መጨረሻ ደግሞ እስከ መጨረሻ ራሳችሁን ጥረት ታያላችሁ። ስትታገሉ የሚያግዝ ሰውም ሊመጣ ይችላል። ይሄ አይደለም ብሎ ራሳችሁን መንገድ የሚያሳይ በመሀል ሊፈጠርም ስለሚችል የጀመራችሁትን ነገር ሳታቋርጡ እንድትቀጥሉ እፈልጋለሁ። እኔ የጀመርኩትን ደግሞ ዛሬ ላይ አንድ ቪዲዮ በማይሆን ቪዲዮ ለቅቄ ዛሬ ላይ ደግሞ ሁለተኛ ቪዲዮ ሲሰራ ያባለፈው ቪዲዮ ማለት ከ24 ሰዓት በላይ የቆየው ቪዲዮ እንኳን ሰብስክራይብ አይደለም ቪው የለም። እውነት ለማውራት አንድ 3 ቪው ነው ምናምን አለ። ይሄ ማለት ዝም ብሎ ያሳለፈ ምናምን የሚያይ አይነት ነው መስለኝ። ያ ስላለ እሱኛው ነገር እንኳን አልገደበኝም። ይሄ ማለት እጅግ በጣም በራሴ ተነሳሽነት ስላለ ያ ነገር ስላልገደበኝ፣ ለማንኛውም ይሄን ቪዲዮ ከተመቻችሁ ላይክ ያደረጋችሁ ኮሜንትም እየሰጣችሁ ያው እንደ ኢትዮጵያዊነት ያለን ችግሮችን ብዙ መንገር አስፈላጊም አይደለም። ያው ብዙ ነገሮች ባልተመቻቸ ነው እየተሰራን ያለው። ስለዚህ ለዚህም አስተያየታችሁን እየሰጣችሁ መሆን ያለበትን ነገር ይሄ ነው ብላችሁ እየመከራችሁም ቀጣዩን ቪዲዮ አብራችሁን እንድትሰሩ ፈልጋለሁ። ወዳችኋለሁ።